ሰላም ጤና ይስጥልኝ እህት ወንድሞቼ እንዴት አላችሁ? ትናንት ሕክምና ላይ ሆኜ በለቀቅኩት ፎቶ ብዙዎቻችሁ በጣም ደንግጣችሁ አስባችሁ ሁላችሁንም እየጠየቃችሁ የነበርና በእውነቱ እጅግ አድርጌ ከልብ አመሰግናለሁ። ያው ይህ ህመም ከጀመረኝ ኦልሬዲ ትንሽ ቆይቷል፣ ግን ያው የስራ ጫና ይሆናል በማለት በቤት ውስጥ በሚደረግ ትሪትመንት ነበር ቀለል አድርጌ ሳየው የነበረው። ያው ብዙዎቻችን እንግዲህ ደህና እንመስላለን ከላይ፣ አንዳንድ ጊዜ በውስጣችን ግን ብዙ የሚያሳምሙን ጉዳዮች ይኖራሉና ከጊዜ በኋላ ግን ያው ህመሙ እየጨመረ ሄደና ከስራ እስከ ማስተጓጎል አይነት ድረስ ደረሰ ማለት ነውና አሁን ፈጣሪ ይመስገን ያው ህክምናዬን እየተከታተልኩ ነው። ያው እንደምታዩት ፊዚዮቴራፒ እየተከታተልኩ ነው። እንግዲህ በጣም በርካታ እህት ወንድሞች እኔ ምንም ቃላት የለኝም፣ ብዙ ነገር ጠይቃችሁኛል። ምን እናግዝ፣ ምን እንተባበር። በእውነቱ እኔ በዚህ ሰዓት ምንም ነገር አያስፈልገኝም። ከእናንተ የሚያስፈልገኝ ጸሎትና ዱዓችሁ ብቻ ነው። ከዛ ውጭ ሌላ ምንም የሚያስፈልገኝ ነገር የለም። እግዚአብሔር ይመስገን ህክምናውን ፊዚዮቴራፒውን እየተከታተልኩ ነው በደንብ። ሁሉም ነገር መልካም ይሆናል። እስከዛሬ በሳቅ የሸፈነው ህመም ከዚህ በኋላም እየሳቅን እናሸንፈዋለን። ላለመሞት መሞት ለመኖር መታገል ብረት ነኝ ስልኖር ሸክላ ሆንኩ እንደገል ስብርብር እንክትክት ጊዜ ሁን ያለኝን በምኔ ልመክት ብቻ ግን አለው ለምልክት ዝም ብዬ በረሽ ወንድማችን እግዚአብሔር ይማርህ ለልጅህ ብሎ ለእኛም ብሎ ተከራካሪያችን፣ የኛ ድምጻችን ናቸው። ለምንድን ነው ግን ለእኛ የሚከራከርልኝ ሰው፣ ለእኛ ደህና ሰው በቃ እኔ አላቅም። ብቻ በጣም ነው ያዘንኩት። አሁንም ፈጣሪ ይማርህ። የታመሙ ሁሉ ይሞታል ማለት አይደለም። በቃ ታውቃላችሁ፣ በጣም ነው ውስጥ ያዘነ። በተለይ በሀኒ ጉዳይ በጣም ሲከራከር ስለነበረ በጣም ብቻ አላቅም። እና ፈጣሪ ለልጅህ፣ ለትዳርህ፣ ለሚስትህ፣ ለቤተሰቦችህ፣ ለማንም ሰው ታስፈልጋለህ። ለእኛ በሰው ሀገር ላለ ነው በቋንቋው አንተ አፍታተ ተናግረህ ድምፅ ስለምትሆነን እኛም ለአንተ ለራሳችን ብለን ለአንተ ብለን ሳይሆን ለራሳችን ብለን ጸሎት እናደርግልሃለን። በየሃይማኖታችን ሁሉም ጸሎት ያደርግልሃል ማለት ነው። ፈጣሪ እንደ ሰው አይደለም፣ እሱ ደግሞ ይታረቀናል። እኔ በጣም ነው ያዘንኩት በዚህ ሰዓት። በቃ ጤነኛ ነኝ የሚባል ሰው ጠፋ ማለት ነው። በቃ ልብስ ለብሶ ሲሄድ ሁሉም ጤነኛ ይመስላል፣ ግን አይደለም። ቤተሰብ ዝም ብለን የምንወዛወዘው እንጂ እያንዳንዳችን ሐኪም ቤት እኔ በጣም ነው የሚገርመኝ። ኢትዮጵያ ሐኪም ቤት ሄደን ነፃ ሁነን ሙሉ ጤነኛ ሁነን መምጣታችን በጣም ነው የሚገርመኝ። ራሱ እንደው ፈጣሪ ተከልሎልን ነው እንጂ እኔ እንጃ ተበሽታ የነፃ የለም። በተለይ እዚህ ሀገር ከተመጣ በኋላ በሽተኛ ነው የሚሆነው ሰው። ወደ ሀገር ሲገባ በሽተኛ ነው የሚሆነው፣ እዚህ አሳልፎ በሽተኛ ነው የሚሆነው። እኔ አላቅም፣ በሽተኛ ሀገር አለ ይባላል እንጂ እዚህ ተተመጣ በኋላ ነው ብዙ ልጆች በሽተኛ የሚሆኑት። እና የእሱ በሽታ ደግሞ ከበድ ያለ ሆኗል። እኔ አላመንኩም ነበረ ማለት ነው። ቤተሰብ አላመንኩም ነበረ። በራሱ ፔጅ ራሱ ሲናገር ነው እንጂ አላመንኩም። ምክንያቱም ሰው ለራሱ ነው የሚሯሯጠው። ከኔ ጀምሮ ለራሱ ፎሎ፣ ለራሱ ሰብስክራይብ መለቃቀሚያ ለራሱ ነው እንጂ ለማንም አዝኖ አይደለም የሚሮጠው። እና እኔ በራሱ ሳይሆን ራሱ ሲለቀው ነው ያመንኩኝ እንጂ አንድ ሰው አሁን እኮ በዚህ ሰዓት ፌመስ የሆነ ሰው አርቲስቶቹ ታሞ ጸበል መሄድ እየቻሉ ታሞ ሌላም ቦታ መሄድ እየቻሉ ለመዳን ይፈልጋሉ፣ የትም ቦታ መሄድ ይፈልጋሉ። ግን ሰው ያሳዳቸዋል፣ ካሜራ ይቀርጻቸዋል። የእነሱን ማንነት የግል ፕራይቬት ማንነታቸውን ማጋለጥ ይፈልጋል ሰው። ያ ስላለ መዳን እየፈለጉ በየሃይማኖታቸው ቦታ እዚህ ክርስቲያኖቹ ብቻ ሳይሆን
ሙስሊሙም ሌላውም የሃይማኖቱ ቦታ የራሱ ይቻለ የሁሉም የየራሱ አለው። ግን ታሞ እንዲህ ብሎ ካሜራ ይዘው ነው ከሃይማኖታዊ ቦታ ላይ ቆመው የሚቀርጹ ማለት ነው ለማጋለጥ። ምክንያቱም በነፃነት ራሱ ተብሏል። ነፃነት መሄድ እየፈለገ ግን ሰውን ፈርቶ ራሱ ሳይሄድ የሚቀርበት ነበር አሉ። ነፍሱን ይማረውና እና ምክንያቱም በዚህ ሰዓት ቲክቶክ እና ዩቱብ የሚባል ነገር አለ። የፎሎን መለቃቀሚያ እያረጉት ነው ህዝቡን እና ከሰው ለመሸሽ ብለው ቤት ተደብቀው ራሱ የሚታመሙ ብዙዎች አሉ ማለት ነው። እና ያ ስላለ በራሳቸው ፔጅ ሲለቁት አሪፍ ነው። ምክንያቱም ትክክለኛ ወሬ ትክክለኛ ምንጭ ያለው መናገር ይቻላል ማለት ነው። እና ብቻ ያም ሆነ ይሄ ወንድማችን ለእኛም ታስፈልገናለህና ለእኛም እንድትኖርልን እንፈልጋለን። ለልጅህም ለእኛም እንድትኖር እንፈልጋለን እና ፈጣሪ ጤናህን ይመልስልህ። ሁላችንም በየሃይማኖታችን እንዳልከው ጸሎት እናደርግልሃለን ማለት ነው ብርሽ። እና ብቻ ቃላት የለኝም፣ እኔ አዝኛለሁ በጣም። ሀኒ ተገኘች ብለን እንትን ደስታችንን ሳንጨርሰው አንተ ደግሞ እንደዚህ መታመምህ በጣም አሳዝኖኛል ማለት ነው። ቤተሰቦቼ ሁላችንም ጸሎት እናድርግለት፣ ጸሎት አድርጉለት ማለት ነው። በሌላ በአዲስ ቪዲዮ እስከምንገናኝ ሰላም ቆዩኝ ማለት ነው ቤተሰቦቼ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉኝ። በአዲስ ነገር ደግሞ እመለሳለሁ ማለት ነው። የደወል ምልክቷን መንካት እንዳትረሱ። አመሰግናችኋለሁ። ሰላም ሁኑልኝ። ባይ ባይ።